ሰላም ጤና ይስጥልኝ የተከበራችሁ ተመልካዮቻችን፣ የሰዓቱን ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር ሀሰን ሁሴን ነኝ። አብራችሁን ቆዩ። የመንግስት የስራ ኃላፊዎቹ በቡታጅራ ውሃ ስራዎች ኮንስትራክሽን በ55 ሚሊዮን ብር በመገንባት እና በመጠናቀቅ ላይ የሚገኘውን የወይራ ዶይሻ አነስተኛ የመስኖ ግንባታ ስራ ጎበኙ። የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሀሰን፣ የቡታጅራ ከተማ ከንቲባና የድርጅቱ የቦርድ ሰብሳቢ አቶ አብዱ አህመድ፣ ዋና የመንግስት ተጠሪ አቶ ሳሙኤል ማርቆስ፣ የድርጅቱ ዋና ስራ አስኪያጅ ሰይድ አማንና የቦርዱ አባላት የግንባታ ስራ ሂደቱ ጎብኝተዋል። የቡታጅራ ከተማ ውሃ ስራዎች ኮንስትራክሽን ከማዕከላዊ ኢትዮጵያ ክልል መስኖ ኤጀንሲ በ55 ሚሊዮን ብር በሀዲያ ዞን የወይራ ዶሻ አነስተኛ የመስኖ ግንባታ ስራ እያከናወነ ይገኛል። በቡታጅራ ውሃ ስራዎች እየተገነባ ያለው የወይራ ዶሻ አነስተኛ የመስኖ ግንባታ ስራ 80 በመቶ መጠናቀቁንም ተገልጿል። የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሀሰን፣ ባለሙያዎች በቁርጠኝነት ሳይት ላይ ሆነው በተያዘለት የጊዜ ገደብ ለማጠናቀቅ እየሰሩ መሆኑ ውጤታማ ያደርጋቸዋለን ብለዋል። ፕሮጀክቱ በጥሩ ሁኔታ እየተሰራ መሆኑን በጥራትና በተያዘለት የጊዜ ገደብና በውሉ መሰረት ማጠናቀቅ ያስፈልጋልም ብለዋል። ከፕሮጀክቱ ስራ ጎን ለጎን አብሮነትን የምንገልጽበት፣ ምርትና ምርታማነትን በመጨመር በሀገር ግንባታ ላይ ያለውን የብልጽግና ጉዞ በአጠረ ጊዜ ማሳካት እንችላለንም ብለዋል። የቡታጅራ ከተማ ከንቲባና የድርጅቱ ቦርድ ሰብሳቢ አቶ አብዱ አህመድ፣ አቅም ፈጥሮ ተወዳዳሪነትን በማሳደግ ትላልቅ ፕሮጀክቱን በመስራት ላይ ይገኛል ብለዋል። የወይራ ዶይሻ ፕሮጀክት አብዛኛው ስራ መጠናቀቁን መመልከታቸውም ነው የተናገሩት። በቡታጅራ ከተማ የንጹህ መጠጥ ውሃ ሽፋን 100% እና በጽዱ ከተሞች ኢኒሼቲቭ ስራዎች ወስዶ የተሻለ ስራ እየሰራ ያለ ድርጅት ነው። በቀጣይም በማሽነሪ ተደራጅቶ ከዚህ በላይ ተወዳዳሪ ሆኖ መስራት እንዲችል አስፈላጊውን ድጋፍ ይደረግለታልም ነው ያሉት። የቡታጅራ ውሃ ስራዎች ኮንስትራክሽን እና ውሃና ፍሳሽ አገልግሎት ድርጅት ዋና ስራ አስኪያጅ ኢንጂነር ሰይድ አማን፣ ፕሮጀክቱ ከማዕከላዊ ኢትዮጵያ ክልል መስኖ ኤጀንሲ በ55 ሚሊዮን ብር ውል በመግባት በ2016 ሚያዝያ ወር ላይ የተጀመረና በመጠናቀቅ ላይ እንደሚገኝ ገልጿል። ድርጅቱ ከውሃ ስራዎች ጋር በተያያዘ የተለያዩ ስራዎች ወስዶ እየሰራ ይገኛል። የወይራ ዶሻ አነስተኛ መስኖ ፕሮጀክትም 80 በመቶ ላይ መድረሱን ጠቁሟል። ከዚህ በተጨማሪ ጠንባሮ አካባቢ እየተገነባ ያለው ተመሳሳይ ስራም 90% ሲደርስ ማረቆ ልዩ ወረዳ ሰሜን ቆሼ የንጹህ መጠጥ ውሃ ደግሞ ፕሮጀክት ሙሉ በሙሉ ተጠናቋል። ስራው በተያዘለት የጊዜ ገደብ በጥራት ለማጠናቀቅም በቁርጠኝነት ወቅታዊ እቅዶች ማዘጋጀት እየተሰራ ነው። ትላልቅ ስራዎችን በጥራት በመስራት ብቃቱ የተረጋገጠ በመሆኑ ከኤጀንሲው ሌላ ስራ ለመረከብ ዝግጅት ላይ መሆናቸውንም ተገልጿል።